ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን 2019 ፓኬጅ ገዝታችሁ ቲክቶክ ስክሮል እያደረጋችሁ እነዛ የሚያስቸግሯችሁን ቲክቶከሮች በብር እኮ ነው የምናያችሁ ወይም ደግሞ 2019 መቼ ነው የሚደርሳችሁ እያላችሁ ኮሜንት አድርጋላችሁ። ነገር ግን ዛሬ በቀን ከ1 ሺህ ብር ጀምሮ በሳምንት እስከ 30 ሺህ ብር ድረስ የምትሰሩባቸውን የተለያዩ ዌብሳይቶችና ሞባይል አፕሊኬሽኖች አሳያችኋለሁ ማለት ነው። እንግዲህ ቁም ነገር ብቻ የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቪዲዮንም በላይክ እንዲጀምሩ ትጠይቃለሁ ማለት ነው። እንግዲህ ዛሬ ኢትዮጵያ ሆናችሁ ገንዘብ የሚሰራ 8 አፕሊኬሽኖችና ዌብሳይቶችን ነግራችኋለሁ ማለት ነው። ለምሳሌ በኢትዮጵያ ውስጥ የተሰራ ወይም ደግሞ ኢትዮጵያዊ የሆነ አፕሊኬሽን አለ። ኪዮስክ ሾፒንግ አፕ ይባላል። የኢትዮጵያ ሊንክ ፖስት በማድረግ የተለያዩ እቃዎች እዛ ላይ አሉ። እነዛን እቃዎች ሊንካቸውን ኮፒ ፔስት በማድረግ እናንተ ሶሻል ሚዲያ ላይ ፖስት በማድረግ ያ ሰው ደግሞ እነዛን ሊንኮች ተጠቅሞ እቃ በሚገዛበት ጊዜ ለእናንተ የተወሰነ ብር ያገኛል። እንደገና ደግሞ ኮሚሽን ታገኛላችሁ ማለት ነው። ስለዚህ ይሄ ኪዮስክ የሚባለው አፕ ሙሉ ቪዲዮ ቴሌግራም ላይ ስላለ በወር እስከ 30 ሺህ ብር የሰራ ሰውም ስላለ ቪዲዮን ቴሌግራም ላይ ገብታችሁ እንድታዩ ጠይቃችኋለሁ ማለት ነው። ሙሉ ፕሮሲጀሩ ስላለ ማለት ነው። በሁለተኛ ደረጃ ደግሞ ቴሌግራም ለምትፈልጉ እዚህ ቪዲዮ ከላይ አስቀምጥላችኋለሁ። እንደገና ደግሞ ኮሜንት ላይ ከስር ፒን አድርጌ አስቀምጥላችኋለሁ ማለት ነው። እንግዲህ ከዚህ ጋር በተያያዘም ከኔ ጋር መስራት የምትፈልጉ ሰዎች ቴሌግራሚን ጆይን በማድረግ አብረን መስራት እንችላለን ማለት ነው። እንግዲህ ሁለተኛው ደግሞ ዋን ፎርማ የሚባል አፕሊኬሽን ሲሆን የአማርኛ ጽሁፍ ወደ ድምፅ መቀየርና ትርጉም የመሳሰሉት ስራዎች ስላሉ እዛ ላይ ገብታችሁ በቀላሉ ምንም ሙያ ሳያስፈልጋችሁ መስራት ትችላላችሁ ማለት ነው። ዋን ፎርማ የሚባለው አፕሊኬሽን ላይ ማለት ነው። ሶስተኛው ደግሞ ምንድነው አፕን የሚባል ሲሆን ኤአይ ባለቤቶች ኤአያቸውን አማርኛ እንዲረዳ ለማሰልጠን ስለሚፈልጉት እናንተም እዛ ላይ እየገባችሁ የተለያዩ ስራዎችን ያመጣል። እናንተም አማርኛን ዴቨሎፕ እንዲያደርግ ያን ኤአያቸውን ታሰለጥኑላችኋላችሁ ማለት ነው። ሌላው ደግሞ ምንድነው በአራተኛ ላይ ያስቀመጥኩላችሁ ፍሪላንሰር ይባላል። ይሄ ፍሪላንሰር የሚባለው ማንኛውም አይነት ችሎታ ያላችሁ ሰዎች የምትሰሩበት ነው። ለምሳሌ ቪዲዮ ኤዲት ማድረግ የምትችሉ ከሆነ የተለያዩ ግራፊክስ ዲዛይኖችን መስራት የምትችሉ ከሆነና የተለያዩ ጽሁፎችን መስራት የምትችሉ ወይም ደግሞ ሌላ የስዕልና ሌሎች መስራት የምትችሏቸው ጥበብ ካላችሁ እነዛን ተጠቅማችሁ የምትሰሩበት ሲሆን እነዚህን ሙያ የሚጠይቅ ይሆናል። ፍሪላንሰር ገብታችሁ ማየት ትችላላችሁ ማለት ነው። እንግዲህ ቅድም እንደነገርኳችሁ የተለያዩ 8 ዌብሳይቶችን ስሰራላችሁ እያንዳንዱ ቪዲዮዎችም ቴሌግራም ላይ ያስቀምጥላችኋለሁ። በኮሜንት የምታሳውቁልኝ የተለያዩ ቪዲዮዎችን እሰራላችኋለሁ ማለት ነው። አምስተኛ ላይ ያስቀመጥኩላችሁ ደግሞ ምንድነው አፕወርክ ይባላል። ይህ ደግሞ በዓለማችን ትልቁ የስራ ማግኛ አፕ ሲሆን በዚህ ላይ ደግሞ ምን መስራት ትችላላችሁ? የተለያዩ ብር ለማግኘት የምትጠቀሙባቸው ስራዎችን ታገኛላችሁ። ያ ደግሞ ምንድነው ከፒዮነር አካውንት ወደ ንግድ ባንክ በቀጥታ ትራንስፈር ማድረግ ትችላላችሁ ማለት ነው። እንግዲህ እንደነገርኳችሁ ቪዲዮዎችን እያንዳንዱ ቪዲዮ እዚህ ላይ ረዥም ሰዓት ስለሚሆን ሁሉንም ቪዲዮዎች ቴሌግራም ላይ ስላስቀመጥኩላችሁ ገብታችሁ እንድታያቸው ነው። ሌላኛው ደግሞ ምንድነው በስድስተኛ ላይ ያስቀመጥኩላችሁ ሱኖ ዶት ኮም ይባላል። እንግዲህ እንደምታውቁት ቲክቶክ ላይም ዩቲዩብ ላይም የተለያዩ ሶሻል ሚዲያ ላይ ቫይራል የሚወጡ ሙዚቃዎች አይታችሁ ከሆነ በእነዚህ ኤአዮች ነው የሚሰራና ይሄ ሱኖ ዶት ኮም የሚባለው ኤአይ ላይሪክሱ እናንተ ትሰጡታላችሁ። ከዛ በኋላ ሚውዚክ ጀነሬት ያደርግላችኋል። ያን ሚውዚክ ዩቲዩብ ላይ እና ሶሻል ሚዲያ ላይ ፖስት በማድረግ ገንዘብ ማግኘት ትችላላችሁ ማለት ነው። በሰባተኛ ላይ ያስቀመጥኩላችሁ ደግሞ ቴሎ የሚባል አፕሊኬሽን ሲሆን የላይቭ ስራ ሲሆን በቴሌ ብርና በሲቢ የሚከፍል አፕሊኬሽን ይሆናል ማለት ነው። እና እናንተ የተወሰነ 1 ሰዓት 2 ሰዓት ላይ ትገባላችሁ፣ የተለያዩ ስራዎችን ይሰጣችኋል። በዛ መሰረት ላይቭ ያሉ ስራዎችን ሰርታችሁላችሁ ላይቭ መሆን ብቻ ነው የሚጠይቀው ማለት ነው። ከዛ በኋላ ክፍያውን በእነዚህ የክፍያ አማራጮች ማግኘት ትችላላችሁ ማለት ነው። 8ኛ ላይ ያስቀመጥኩላችሁ ደግሞ የቡና ዶት ኮም የሚባል የኢትዮጵያ አፕሊኬሽን ነው። እንግዲህ ከላይ ያስቀመጥኩላችሁ ኪዮስክ የሚባል የሾፒንግ አፕ አለ። ልክ እንደዛ እዚህ ላይ ደግሞ የቡና ዶት ኮም የሚባለው ዲጂታል ፕሮዳክቶችን እና ፊዚካል ፕሮዳክቶችን በማስቀመጥ ገንዘብ ታገኛላችሁ ማለት ነው። እና ከዚህ ጋር በተያያዘ ደግሞ ምንድነው የተለያዩ መጽሐፎች የሚሸጡበት ስላለ ሊንኮችን ሼር በማድረግ እና እነዛን መጽሐፎች በማሻሻጥ እናንተ ገንዘብ ማግኘት ትችላላችሁ ማለት ነው። እና ዲጂታል ፕሮዳክት ፊዚካል ፕሮዳክት ምን ናቸው የሚሉትን ለምሳሌ ዲጂታል ፕሮዳክት የተለያዩ ዲጂታል የሆኑ በሶፍት ኮፒ ሌብል ያለ የተለያዩ ግራፊክስ ዲዛይን ግብአት የሚሆኑ ሊሆን ይችላሉ። እነዚህ ነገሮች እናንተ አዘጋጅታችሁ እዛ ላይ በራሳችሁ አካውንት ገብታችሁ
መሸጥ ትችላላችሁ ማለት ነው። እንደገና ደግሞ ፊዚካል ፕሮዳክት ማለት ደግሞ ምንድነው? የተለያዩ የምትሸጧቸው እቃዎች ካሜራ ሊሆን ይችላል፣ ስልክ ሊሆን ይችላል፣ ሰዓቶች ሊሆን ይችላሉ። የተለያዩ ማንኛውም ኦንላይን የሚሸጡ እቃዎችን እዛ ላይ በማስገባት ፊዚካል ፕሮዳክት ስለሆነ ፎቶውን አስገብታችሁ በማስገባት መሸጥ ትችላላችሁ። የራሳችሁን እቃ ማለት ነው። የሌላውንም ማሻሻጥ ትችላላችሁ፣ የእናንተንም መሸጥ ትችላላችሁ ማለት ነው። እዛ ላይ በማስቀመጥ እንግዲህ ገንዘባችሁ ማግኘት ትችላላችሁ፣ መሸጥ ትችላላችሁ ማለት ነው። እና ለዛሬ እንግዲህ 2 የኢትዮጵያ አፕሊኬሽን እና 6 ደግሞ ኢንተርናሽናል የሆኑ ይዘንላችሁ ቀርበንላችሁ ነበረ። እንግዲህ ምንድነው ከላይ የዘረዘርኳቸውን ሁሉንም ስራዎች ከነሙሉ ቱቶሪያላቸው እያንዳንዱን ስቴፕ በሙሉ አሰራራቸው እንዴት ገንዘቡን እንደምናገኝ የቴሌግራም ቻናሌ ላይ ስላስቀመጥኩላችሁ እነዛን ቪዲዮዎች ገብታችሁ አንድ በአንድ እንድታዩና ያልገባችሁ ነገር ካለም እዚህ ላይ መታችሁ ኮሜንት ብታደርጉልኝ እኔም ቪዲዮን ሙሉ ለሙሉ ለምሳሌ 8 የዘረዘርኳቸውን አፖች አንዱን አፕ ብቻ ቪዲዮ ሰርቼ ልለቅላችሁ እችላለሁ ማለት ነው። መርጣችሁ እናንተ በኮሜንት አሳውቁኝ፣ እኔም እሰራላችኋለሁ ማለት ነው። ሌሎች ደግሞ እጅግ በጣም ብዙ ኦንላይን ገንዘብ መስሪያ መንገዶች አሉ። ለእኛ ለኢትዮጵያውያን የሚሆኑትን መርጬ እንሰራላችሁ ከፈለጋችሁም በኮሜንት ማሳወቅ ትችላላችሁ። እኛንም ማበረታታት እንዳትረሱ። እንግዲህ በቅርቡ ደግሞ የተለያዩ ቪዲዮዎች እንሰራላችኋለሁ ማለት ነው። ማንኛውም ጥያቄ ካላችሁ በኮሜንት አሳውቁን። ያልገባችሁ ጥያቄም ሊሆን ይችላል፣ እኔም ማበረታታትም ሊሆን ይችላል፣ ማሳወቅ ትችላላችሁ ማለት ነው። ቴሌግራማችን ጆይን ማድረግ እንዳትረሱ። እንግዲህ በክረምትም እነዚህን ስራዎች መስራት ትችላላችሁ። በ2019 በአዲሱ ዓመት ስራዎች እንድትሰሩ ነው ያመጣሁላችሁ። ነገር ግን እናንተ አሁን ከክረምት ጀምሮ እነዚህን ስራዎች መስራት ትችላላችሁ ማለት ነው። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። መልካም ቆይታ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት። በቀን ከ1000 ብር በላይ የምታገኙበትን ስራ ላስተዋውቃችሁ። ከፋዮቹም ራሳችን እኛ ስለሆነ ስለ ታማኝነቱ እንዳትጠራጠሩ። ስልክና ኢንተርኔት ብቻ ነው የሚያስፈልጋችሁ። ስልካችሁ ፕሌይ ስቶርና አፕ ስቶር ኪዮስክ አፕሊኬሽንን ከጫናችሁ በኋላ ውስጥ ገብታችሁ ከስር ፕሮፋይል፣ እዚህ ላይ ቪዲዮ ላይ እንደማሳያችሁ ፕሮፋይል የምትለዋን በመንካት እዛው ዝርዝር ላይ አፊሊየት ማርኬቲንግ የሚል አለ። እሱን አማራጭ ትጫናላችሁ። አሁን ስራውን ጀመራችሁ ማለት ነው። ፊት ለፊት የምታዩት አሁን ዋሌታችሁ ነው። ገና አሁን ምንም ብር ስላልሰራችሁ ዜሮ ነው የሚላችሁ። ከላይ ጥግ ላይ በቀኝ በኩል አፊሊየት ፕሮዳክትስ የሚለው አለው። እሱን ትጫኑና እዛ ላይ ማሻሻጥ የምችሉትን ፕሮዳክቶች ይዘረዝርላችኋል። ኮሚሽን እየያዛችሁ ከነሱ ፕሮዳክቶች ውስጥ መርጣችሁ ሼር ሊንክ ብላችሁ ኮፒ ታደርጉታላችሁ። አሁን በመቀጠል የትኛውን ፕላትፎርም ላይ ቴሌግራም ላይ ሊሆን ይችላል፣ ቲክቶክ ላይ፣ ኢንስታግራም፣ ፌስቡክ ያገኛችሁበት የማስታወቂያ አማራጭ ላይ ቪዲዮችሁን እያስተዋወቃችሁ ሊንኩን አብራችሁ ማያያዝ ወይም ደግሞ ከፎቶ ጋር እቃውን ፎቶ አስቀምጣችሁ ሊንኩን በማያያዝ ሰዎች የእናንተን ፕሮዳክት ካዩት በኋላ ለመግዛት ሊንኩን ተጭነው ኦርደር አድርገው ከደረሳቸው የእናንተ ኮሚሽን ይያዝላችኋል ማለት ነው። እናንተ አንድ የለቀቃችሁትን ሊንክ እያንዳንዱ ሰው እየገባ በእናንተ ሊንክ በገዛ ቁጥር እያንዳንዱ ኮሚሽን እየተያዘላችሁ ብራችሁ ዋሌት ላይ ይጠራቀምላችኋል። አውቶማቲካሊ በቴሌ ብር በምትፈልጉት ቁጥር ብራችሁን ማውጣት ትችላላችሁ ማለት ነው። በዚህም በጣም ብዙ ተማሪዎች፣ ሰራተኞች ኢቭን ሌላ ስራ እያላቸው እንደ ሳይድ አረፍ ሲሉ ሼር እያደረጉ ሊንኩን እነሱ ተኝተው ስልካቸው ግን ብር ማምረቱን ይቀጥላል። እስካሁንም ሪካርድ በወር እስከ 30 ሺህ ብር እየሰራ ኮሚሽን ተቀባይ የ9ኛ ክፍል ተማሪ አለ። ይህንን አጋጣሚ ለእናንተ ሼር ላርጋችሁ ብዬ ነው። ምንም አይነት ምዝገባ የለውም። አፕሊኬሽኑን ብቻ ዳውንሎድ አድርጋችሁ እንዳልኳችሁ እዛው አፊሊየት ማርኬት ውስጥ ገብታችሁ ሼር ማድረግ ነው የሚጠበቅባችሁ። እንድም ዕቃ ከሸጣችሁ በኋላ ዊዝድሮ ማድረግ ትችላላችሁ ብሩን። ታማኝነቱን ወዲያው ማረጋገጥ ትችላላችሁ። አይሆፕ በጣም ተወዱታላችሁ። እናንተ እንኳን ባያስፈልጋችሁ ሌላ በጣም ሊያስፈልገው ሊሰራ ይገባል የምትሉትን ሰው ኮሜንት ላይ ሜንሽን አድርጉት። ቴንክ ዩ